የሳኦል የሕይወት ታሪክ የሳኦል ውልደቱና የልጅነት ዘመን። ሳኦል ከብንያም ነገድ የተወለደ ነው። አባቱ ቂስ ይባላል። በሀብትና በክብር የታወቀ ሰው ነበር። ለዚህም ማስረጃ አንደኛ ሳሙኤል ምዕራፍ 9 ከቁጥር 1 እስከ 2 ከብንያም ነገድ ቂስ የሚባል ኃያል ሰው ነበር። ሳኦልም የሚባል መልከ መልካም ወጣት ልጅ ነበረው። ስለ ልጅነቱ ባህሪ መጽሐፍ ቅዱስ በብዙ አይናገርም። ነገር ግን ከሕይወቱ መጀመሪያ እነዚህ ማንነቶች ይታዩበት ነበር። ታዛዥ ልጅ ነበር። አባቱ የጠፉትን አህዮች እንዲፈልግ ሲልከው በታማኝነት ሄዷል። ትሑት ሰው ነበር። ራሱን ከሌሎች በታች ያይ ነበር። አካላዊ ግርማም ነበረው። ከሕዝብ ሁሉ የሚረዝምና የሚለይ ነበረ። ሳኦል እንዴት ለንግስና ተመረጠ? ሳሙኤል በእግዚአብሔር ትእዛዝ ሳኦልን ቀብቶ የእስራኤል ንጉሥ አደረገው። ለዚህም ማስረጃ አንደኛ ሳሙኤል ምዕራፍ 9 ከቁጥር 15 እስከ 17 እንዲህ ይላል። ሳኦል ከመምጣቱ ከአንድ ቀን በፊት እግዚአብሔር ለሳሙኤል ይህንን እንዲህ ሲል ገልጦለት ነበር። ነገ በዚህን ጊዜ ከብንያም ምድር አንድ ሰው ወደ አንተ ልካለሁ። በሕዝቤ በእስራኤል ላይ መሪ እንዲሆን ቅባው። እርሱም ሕዝቤን ከፍልስጤማውያን እጅ ይታደጋል። እነሆ ሕዝቤን ከላይ ተመልክቻለሁ፣ ጩኸቴ ከኔ ዘንድ ደርሷልና። ሳሙኤልም ሳኦልን ባየው ጊዜ እግዚአብሔር ያ የነገርኩ ሰው እነሆ፣ እርሱም ሕዝቤን ይገዛል አለው። አንደኛ ሳሙኤል ምዕራፍ 10 ቁጥር 1። ከዚያም ሳሙኤል የዘይቱን ብርሌ ወስዶ ዘይቱን በሳኦል ራስ ላይ ካፈሰሰ በኋላ እንዲህ ሲል ሳመው፣ በርስቱ ላይ ገዢ ትሆን ዘንድ እግዚአብሔር ቀብቶ የለምን? አንደኛ ሳሙኤል ምዕራፍ 10 ቁጥር 24። ሳሙኤልም መላውን ሕዝብ እግዚአብሔር የመረጠው ሰው አያችሁን? ከሕዝቡ ሁሉ የሚስተካከለው ማንም የለም አለ። ከዚያም ሕዝቡ ንጉሥ ለዘላለም ይኑር ብሎ ጮኸ። በአጠቃላይ ከሳኦል ልጅነት ልንማር የምንችላቸው፣ አንደኛ ትህትና የክብር መንገድ እንደሆነች፣ ሁለተኛ ታዛዥነት እግዚአብሔር ወደ ትልቅ አገልግሎት እንደሚወስድ፣ ሶስተኛ ውጫዊ ቁመና ብቻ እንደማያበቃ ከእግዚአብሔር ጋር ለመታዘዝ አስፈላጊ እንደሆነ። የሳኦል ውልደቱና የልጅነት ዘመኑን ይበልጥ ለማወቅ የምንፈልግ ከሆነ እነዚህን የመጽሐፍ ቅዱስ ክፍሎች እናንብብ። አንደኛ ሳሙኤል ምዕራፍ 9 ከቁጥር 1 ጀምሮ። ቂስ የተባለ አንድ ታዋቂ ብንያማዊ ሰው ነበር። እርሱም የአቤኤል ልጅ፣ የጽሮር ልጅ፣ የቡክራት ልጅ፣ የቢንያማዊ የአፌቅ ልጅ ነበር። ቂስም ከእስራኤል ልጆች መካከል በመልከ ቀናነቱ ተወዳዳሪ የማይገኝለት፣ ቁመቱም ከሌሎቹ ሁሉ ይልቅ ከትከሻው በላይ ዘለቅ ያለ ሳኦል የተባለ ወጣት ልጅ ነበር። በዚያም ጊዜ የሳኦል አባት የቂስ አህዮች ጠፍተው ነበር። ቂስም ልጁን ሳኦልን ከአገልጋዮች መካከል አንዱን ይዘህ ሂድ፣ አህዮችን እፈልጋለሁ። ስለዚህ በኮረብታው በኤፍሬም ሀገር በሻሊሻ አካባቢ ባለው ስፍራ ሁሉ ተዘዋወረ። ሆኖም አህዮቹን አላገኙም። ወደ ሻሊምም ግዛት ዘልቀው ገቡ። አህዮቹ ግን በዚያ አልነበሩ። እንዲሁም በምንያብ ግዛት በኩል አለፈ። ሆኖም አላገኟቸው። ወደ ጹፍ ግዛት በደረሱ ጊዜ ሳኦል አብሮት የነበረውን አገልጋይ አባቴ ይህን ጊዜ ስለ አህዮች ማሰቡን ትቶ ስለኛ መጨነቅ ስለሚጀምር ና እንመለሳለሁ። አገልጋዩ ግን እነሆ በዚህ ከተማ አንድ የእግዚአብሔር ሰው አለ፣ እርሱም በጣም የተከበረ ነው፣ የሚናገረውን ሁሉ በትክክል ይፈጽማል። በየትኛው መንገድ መሄድ እንዳለብን
ይነግረን ይሆናልና ወደዚያ እንሂድ ሲል መለሰለት። ሳኦልም አገልጋዩን መሄዱን እንሂድ፣ ነገር ግን ለሰውየው ምን እንሰጠዋለን? በስልቻዎቻችን የያዝነው ስንቅ አልቋል። ለእግዚአብሔር ሰው የምናበረክተውም ስጦታ የለንም። ታዲያ ምን አለን አለው። አገልጋዩ እኔ 1 ሰቅል ጥሬ ብር ሩብ አለኝ፣ በየትኛው መንገድ መሄድ እንዳለብን ይነግረን ዘንድ ገንዘቡን ለእግዚአብሔር ሰው ሰጠዋለሁ ሲል በድጋሚ መለሰለት። ቀደም ሲል በእስራኤል ዘንድ አንድ ሰው እግዚአብሔርን ለመጠየቅ ሲሄድ ኑ ወደ ባለ ራእዩ እንሂድ ይል ነበር። ዛሬ ነቢይ የሚባለው በዚያን ጊዜ ባለ ራእይ ይባል ነበርና። ሳኦልም መልካም እንሂድ አለው። ስለዚህም የእግዚአብሔር ሰው ወዳለበት ከተማ ሄዱ። በከተማይቱ መዳረሻ ያለውን ኮረብቶች በመውጣት ላይ ሳሉ ውሃ ለመቅዳት የሚወጡ ልጃገረዶችን አግኝተው ባለ ራእዩ እዚህ ነውን ሲሉ ጠየቁ። እነርሱም እንዲህ ሲል መለሱላቸው፣ አዎን አለ፣ እነሆ ከፊታችሁ ነው፣ ፈጠን በሉ። ሕዝቡ በማምለኪያው ኮረብታ ላይ መስዋዕት ስለሚያቀርቡ ወደ ከተማችን ገና ዛሬ መምጣቱ ነው። ወደ ከተማይቱን በገባችሁ ጊዜ ለመብላት ወደ ማምለኪያው ኮረብታ ከመውጣቱ በፊት ታገኙታላችሁ። መስዋዕቱን እርሱ መባረክ ስላለበት እርሱ እስኪመጣ ድረስ ሕዝቡ መብላት አይጀምርም። ከዚያ በኋላ የተጋበዘው ሕዝብ ይበላል። አሁኑን ውጡ፣ ወዲያው ታገኙታላችሁ። እነርሱም ወደ ከተማይቱ ወጡ። ወደ ከተማይቱን በመግባት ላይ ሳሉ እነሆ ሳሙኤል ወደ ማምለኪያው ኮረብታ ለመውጣት እነርሱ ወዳሉበት አቅጣጫ መጣ። ሳኦልም ከመምጣቱ ከአንድ ቀን በፊት እግዚአብሔር ለሳሙኤል ይህንን እንዲህ ሲል ገልጦለት ነበር። ነገ በዚህን ጊዜ ከብንያም ምድር አንድ ሰው ወደ አንተ እልካለሁ፣ በሕዝቤ በእስራኤል ላይ መሪ እንዲሆን ቅባው። እሱም ሕዝቤን ከፍልስጤማውያን እጅ ይታደጋል። እነሆ ሕዝቤን ከላይ ተመልክቻለሁ፣ ጩኸቱ ከኔ ዘንድ ደርሷልና። ሳሙኤልም ሳኦልን ባየው ጊዜ እግዚአብሔር ያ የነገርኩ ሰው እንሆ፣ እርሱም ሕዝቤን ይገዛል አለው። ሳኦልም በቅጥሩ በር ላይ ወደ ሳሙኤል ቀረብ ብሎ የባለ ራእዩ ቤት የት እንደሆነ ትነግረኛለህ ሲል ጠይቀው። ሳሙኤልም እንዲህ ሲል መለሰለት፣ ባለ ራእዩ እኔ ነኝ። ዛሬ ከኔ ጋር ስለምትበሉ ከፊቴ ቀድማችሁ ወደ ማምለኪያው ኮረብታ ውጡ። ነገ ጠዋት አሰናብትሃለሁ፣ በልብህ ያለውንም እነግርሃለሁ። ከ3 ቀን በፊት ስለጠፉብህ አህዮች አትጨነቅ፣ ተገኝተዋልና። የእስራኤል ምኞት ሁሉ ያዘነበለው ወደ አንተ ወደ አባትህ ቤተሰብ ሁሉ አይደለምን? ሳኦልም እኔ ከእስራኤል ነገዶች ውስጥ በጣም አነስተኛ ከሆነው ከብንያም ወገድ አይደለሁምን? ጎሳዬስ ከብንያም ነገድ ጎሳዎች ሁሉ የሚያንስ አይደለምን? ታዲያ እንዲህ ያለውን ነገር ስለምን ትነግረኛለህ ብሎ መለሰለት። ከዚያም ሳሙኤል ሳኦልን አገልጋይ ወደ አዳራሹ አምጣ፣ ከተጋበዙትም 30 ያህል ሰዎች ሁሉ በላይ አስቀምጣቸው። ሳሙኤልም ወደ ቤቱ ለይተህ አስቀምጥ ብዬ ያሰጠውን የስጋ ብልት አምጣ አለው። ወጥ ቤቱም የነጩን ስጋ እንዳለ አምጥቶ በሳኦል ፊት አስቀመጠው። ሳሙኤልም ይህ እንግዶችን ጋብዣለሁ ካልኩበት ጊዜ ጀምሮ እስከ ተወሰነ ጊዜ ድረስ ለአንተ ተለይቶ የተቀመጠ ስለሆነ ብላው አለው። ሳኦልም በዚያች ዕለት ከሳሙኤል ጋር አብሮ በላ። ከማምለኪያው ኮረብታ ወደ ከተማይቱ ከወረዱ በኋላ ሳሙኤልም በቤቱ ሰገነት ላይ ከሳኦል ጋር ተነጋገረ። በማለዳ ተነሱ። ሳሙኤልም ሳኦልን ከሰገነቱ ላይ ጠርቶ ላሰናብትህ ስለሆነ ተዘጋጅ አለው። ሳኦልም ተዘጋጅቶ እንዳበቃ ከሳሙኤል ጋር ተያይዘው ወደ ውጭ ወጡ። ወደ ከተማይቱም ዳርቻ እየወረዱ ሳለ ሳሙኤል ሳኦልን አገልጋይ ወደፊት ቀድሞን እንዲሄድ ንገረው አለው። አገልጋዩም እንደተነገረው አደረገ። ከዚያም በኋላ ሳሙኤል አንተ ግን ከእግዚአብሔር የተላከ መልእክት እነግርህ ዘንድ ለጥቂት ጊዜ እዚህ ቆይ አለው። ከዚያም ሳሙኤል ዘይቱን ብርሌ ወስዶ ዘይቱን በሳኦል ላይ ካፈሰሰ በኋላ እንዲህ ሲል ሳመው። ምዕራፍ 10 ከዚያም ሳሙኤል ይዘቱን ብርሌ ወስዶ ዘይቱን በሳኦል ላይ
ካፈሰሰ በኋላ እንዲህ ሲል ሳመው፣ በርስቱ ላይ ገዢ ትሆን ዘንድ እግዚአብሔር ቀብቶ የለምን? ዛሬ ከኔ ተለይተህ ስትሄድ በቢንያም ወሰን ላይ በምትገኘው ጼልጻ በምትባል ስፍራ በራሔል መቃብር አጠገብ 2 ሰዎች ታገኛለህ። እነርሱም የምትፈልጋቸው አህዮች ተገኝተዋል። አሁን አባትህ ስለ አህዮች ማሰቡን ትቶ ስለ ልጄ ምን ባደርግ ይሻለኛል እያለ መጨነቅ ላይ ነው ይሉሃል። አንተም ጉዞውን በመቀጠል በታቦር እስካለው እስከ ትልቁ ዛፍ ድረስ ትሄዳለህ። እዚያም 3 ሰዎች፣ አንዱ 3 የፍየል ግልገል፣ ሌላው 3 ዳቦ፣ ሌላው ደግሞ የወይን ጠጅ የተሞላበት አቁማዳ ይዘው ወደ እግዚአብሔር ወደ ቤቴል ሲወጡ ያገኙሃል። እነርሱም ሰላም ይሉሃል፣ 2 ዳቦ ይሰጡሃል፣ አንተም ትቀበላቸዋለህ። ከዚያ በኋላ የፍልስጤማውያን ጦር ወዳለበት ወደ እግዚአብሔር ተራራ ወደ ጊብዓ ትሄዳለህ። ወደ ከተማይቱም እንደደረስ የነቢያት ጉባኤ በመሰንቆ፣ በከበሮ፣ በእምቢልታ፣ በበገና ታጅበው ትንቢት እየተናገሩ ከማምለኪያው ኮረብታ ሲወርዱ ታገኛቸዋለህ። የእግዚአብሔርን መንፈስ በኃይል ይወርድብሃል። ከእነርሱም ጋር ትንቢት ትናገራለህ፣ እንደ ሌላ ሰም ሆነ ትለወጣለህ። እነዚህ ምልክቶች በተፈጸሙ ጊዜ እጅህ ማድረግ የምትችለውን ሁሉ አድርግ፣ እግዚአብሔር ካንተ ጋር ነውና። ከፊቴ ቀድመ ወደ ጌልጌላ ውረድ፣ እኔም የሚቃጠለውን መስዋዕትና የህብረት መስዋዕቱን ለማቅረብ ወደ አንተ እመጣለሁ። ነገር ግን ወደ አንተ መጥቼ ምን ማድረግ እንዳለብህ እስክነግርህ ድረስ 7 ቀን መቆየት አለብህ። ምዕራፍ 10 ቁጥር 9። ሳኦል ነገሰ። ሳኦል ከሳሙኤል ተለይቶ ለመሄድ ፊቱን በመለሰ ጊዜ እግዚአብሔር የሳኦልን ልብ ለወጠው። ምልክቱም ሁሉ በዚህ ዕለት ተፈጸመ። ጊብዓ በደረሱ ጊዜ የነቢያት ጉባኤ አገኙት። የእግዚአብሔር መንፈስ በኃይል ወረደበት፣ ከእነርሱም ጋር ትንቢት ተናገረ። ቀድሞ የሚያውቁት ሁሉ ከነቢያቱ ጋር ትንቢት ሲናገር ባዩ ጊዜ እርስ በርሳቸው የቂስን ልጅ ምን ነካው? ሳኦልም ከነቢያት ወገን ነውን? ሲሉ ተጠያየቁ። በዚያም ነዋሪ የሆነ አንድ ሰው የእነርሱ አባት ማን ነው ብሎ መለሰ። ስለዚህ ሳኦልም ከነቢያት ወገን ነውን የሚል ምሳሌያዊ አነጋገር ሆነ። ሳኦል ትንቢት መናገሩን ከፈጸመ በኋላ ወደ ማምለኪያ ኮረብታው ሄደ። በዚህን ጊዜ የሳኦል አጎት እርሱንና አገልጋዩን የት ነበራችሁ ሲል ጠየቃቸው። እርሱም አህዮቹን ፍለጋ ሄደን ነበር፣ እንደማይገኙ በተረዳን ጊዜ ግን ወደ ሳሙኤል ሄድን አለው። የሳኦል አጎትም እባክህ ሳሙኤል ያለህን ንገረኝ አለው። ሳኦል መልሶ አህዮች መገኘታቸውን ገልጦ ነገረን አለው። ይሁን እንጂ ስለ መንገሱ ሳሙኤል የነገረውን ላጎቱ አልተናገረም። ሳሙኤልም የእስራኤልን ሕዝብ ወደ ምጽአብ ወደ እግዚአብሔር ፊት ጠርቶ እንዲህ አላቸው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እስራኤልን ከግብፅ አወጣሁት። እስራኤልን ከግብፅ አወጣሁት፣ ከግብፃውያንም እጅ ይጨቁናቸውም ከነበሩት ከሌሎች መንግስታት ሁሉ እጅ ታደግኳችሁ። ዛሬ ግን ከመከራችሁና ከጭንቀታችሁ ሁሉ የሚያድናችሁን አምላካችሁን ንቃችሁ የለም? ንጉሥ አንግስልን አላችሁ። ስለዚህ በየነገዳችሁና በየጎሳችሁ ሆናችሁ በእግዚአብሔር ፊት ቅረቡ። ሳሙኤልም የእስራኤልን ነገዶች ሁሉ ባቀረበ ጊዜ የቢንያም ነገድ ተመረጠ። ከዚያም የቢንያም ነገድ በጎሳው ወደፊት አቀረበ። ከዚያም የቢንያምን ነገድ በየጎሳው ወደፊት አቀረበ። የማጥሪም ጎሳ ተመረጠ። በመጨረሻም የቂስ ልጅ ሳኦል ተመረጠ። እርሱ ግን ተፈልጎ አልተገኘም። ሰዎችም ሰውየው መጥቷልን ሲሉ እግዚአብሔርን ጠየቁት። እግዚአብሔርም አሁን ነገር ግን በዕቃ መካከል ተሸሽጓል አለ። እነርሱም ሮጠው ከተደበቀበት አመጡት። በሕዝቡ መካከል በቆመ ጊዜም ቁመቱ ከሌሎች ሁሉ ይልቅ ከትከሻው በላይ ዘለግ ያለ ነበር። ሳሙኤልም መላውን ሕዝብ እግዚአብሔር የመረጠውን ሰው አያችሁን? ከሕዝቡ ሁሉ የሚስተካከለው ማንም የለም አለ። ከዚያም ሕዝቡ ንጉሡን ለዘላለም ይኑር ብሎ ጮኸ። ሳሙኤልም ለንጉሥ የሚገባውን ወግና ስርዓት ለሕዝቡ ገልጦ ካስረዳ በኋላ
በመጽሐፉ ጽፎ በእግዚአብሔር ፊት አኖረው። ከዚህ በኋላ ሳሙኤል እያንዳንዱን ሰው ወደ የቤቱ አሰናበተ። ሳኦልም ጊብዓ ወደ ተባለ ቤቱ ሄደ። እግዚአብሔርም ልባቸውን የነካው ኃያላን ሰዎች አብረውት ሄዱ። አንዳንድ ምናምንቴ ሰዎች ግን እንዲህ ያለ ሰው እንዴት ሊያድነን ይችላል በማለት ናቁት፣ ስጦታም አላመጡለትም። ሳኦል ግን ዝም አለ።